መሬታችን መንግስት መከላከያውን ያውጣ ከፈለገ በ3 በ4 ቀን ውስጥ ነፃ እናወጣለን። እንተዋወቃለን እኛና እነሱ። የራያ መሬትና ወልቃይት ካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም። ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት ካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም አንሆንም። በበርበሬ ዛላውስ የብሬን ጥይት ወጥፈው ወደ ትግራይ ሲያሽሹ ተያዙ። 800 ሺህ ብር ለትግራይ ሲሰጡ ተያዙ። እርምጃ አልተወሰደም። ለምን? ሴራው ሌላ ነው። በዓለም ላይ የማይድኑ 2 በሽታዎች አሉ። የበታችነት ስሜትና ረሃብተኛነት መንፈስ ናቸው። አማራ በህዝቡ በታሪኩ ውስጥ የትኛውንም ብሔር ገፍቶ ያውቅ እንኳን ኢትዮጵያዊ የሆነውን ጣሊያንን አልምዶ አስቀርቷል። እንግሊዝን አልምዶ አስቀርቷል። ቱርክን፣ ሱዳንን፣ ግብጾችን አባቶቻችን አስተምረዋቸዋል። ስሜ ምስጋን ደስዬ ፋኖ ምስጋን ደስዬ ይባላለሁ። የወሎ ፋኖ መሪ ነኝ። ምስጋን እንዴት ነው? በየቦታው ስልጠና እየሰማን ነው ያለነው ያየን ነው ያለነው ዛሬም ስንታዘብ ነው ያለነው። ጉብዬ፣ ሮቢት የተለያዩ አካባቢዎች ፋኖች እየሰለጠኑ ነው ያሉትና በማን ስር ነው የሚሆኑት? ሁሉም በየቦታው ከሆነ መልካም ነው መሆኑ። ነገር ግን ወደ አንድ የመምጣቱ ነገር ምን ያህል እየተሰራበት ነው? ወደ አንድስ ቢሆን ጥቅም የለውም ወይ የሚለው ላይ ልነሳስ። አመሰግናለሁ። ፋኖን ወደ አንድ እንዲመጣ አልነበረም ስራ የተሰራው። ሀገር ጭንቅ ውስጥ ስትሆን መንግስት ድረሱልኝ ጥሪ ያሰማ። የአማራ ህዝብ የገባበትን መከራ ለመውጣት የምታውቀው በየቦታው ያለው አማራ አገሬን አላስደፍርም፣ ማንነቴን አላስነካም፣ ክብሬን አላስነካም በሚል ሜዳ ገባ። ይህ ሲዋጋ የኖረ ኃይል ገበሬው ፍየሉን ሽጦ ነው መሳሪያ የገዛው። ጤፍ ሽጦ ነው ጥይት የሚገዛው። አንድ ጥይት 120 ብር ከፍሎ ነው የሚገዛው። በዚህ ጉዳይ ላይ ሲዋጋ የኖረው አካል በጓደኛው በጎጡ በሰፈሩ ሲተደራጅቶ ሲዋጋ ኖረ። ወደ አንድ እንዲመጣ ግን ማንም ሰው አይፈልግም። መንግስት ራሱ አይፈልግም። ምክንያቱም ፋኖ የአማራ ህዝብ ዋልታ አለኝታ ነው። አማራን በዱላ መምታት የሚፈልገው አካል ደግሞ ፋኖ እንዲደራጅ አይፈልግም። ይሄን እያየን ነው። በተለያየ አጋጣሚ ድረሱልን ብለው ከብዙ ነገር እንዳልታደግናቸው አሁን ዘራፊ ይሉናል፣ ስም ያወጡልናል። ይሄ አካል ሚሊተሪ ሳይንስ ተምሮ አይደለም ወደ ወታደር የሆነው፣ ጥሪውን ተቀብሎ ነው ወታደር የሆነው። መከላከያ መሳሪያ የሚሸጣለ፣ ልዩ ኃይል መሳሪያ የሚሸጣለ፣ የነሱ አደባባይ ላይ አይነገርም። ፋኖ አንድ ስህተት ሲሰራ ግን ሚዲያው ይጮሃል። ይህ ማለት የፖለቲከኞቹ እጅ ነው፣ ሌላ ምንም አይደለም። አልቅሰው ድረሱልን አገር አድኑ ብለው ሲጠሩን እርዳታ አዘጋጅተው አልነበረም፣ ወይም ጥይት መሳሪያ ሰጥተው አልነበረም። ሁላችንም በራሳችን ነው ተነስተን አገራችንን ያዳን ነው። አሁን በየቦታው የሚሰለጥነው አካል ወንድሞቹን አጥቷል፣ ጓደኞቹን አጥቷል፣ ቤተሰቦቹን አጥቷል። ስለዚህ ያ ጥቃት እንዳይፈጸምበት ራዬ ወሎ አካባቢ የተጎዳው ክፍል በየቦታው እየሰለጠነ ነው ያለው። ይሄን ወደ አንድ ነገር ለማምጣት ደግሞ እንዳንችል የትኛውም አካል እገዛ አላደረገልንም። እንደ አማራ እንደራጅ፣ እንደ አማራ እንቁም ስንል ኦሮሚያ ክልል ውስጥ ቄሮን የሚረዳው መንግስት የፋኖ መደራጀት ወባ እንደያዘ ሰው ይንዘፈዘፋል። ፋኖ የሚባል አውሊያ ዘፍረው እያስጎራቸው ነው ያለው። አማራ ክልል መሬት እየሸጠ ለመሬት ታገላለሁ የሚለው ካቢኔም አሁን ይሄው ተመሳሳይ እያስጎራው ነው ያለው። ስለዚህ ፋኖ ለሀገር አለኝታ ነው፣ አማራ ነው። አማራ ማለት ኢትዮጵያ ማለት ነው። መለስ ዜናዊ ሰፍሮና አጥብቦ በሰጠን አማራ ርስት አይደለም የኛ ርስት። የኛ ርስት የት እንደሆነ እናውቃለን። ጊዜው ሲደርስ እንነጋገራለን። ዛሬ በ5 ኪሎ ሜትር ርቀት ላይ ጠላቶቻችን አሉ። ዲሽቃ ታጥቀዋል፣ ብሬን ታጥቀዋል፣ ስናይፐር ታጥቀዋል። ፋኖ ከነሱ የቀማውን መሳሪያ ነው እየተጠቀመ ያለው። እነሱ የታጠቁት ከመከላከያ ነው፣ ማንም አልሰጣቸውም። ይሄ አዲስ ጥቁር ክላሽ አለ። አሁን ማርከን የታጠቅ ነው። የኔ ሰራዊት በአብዛኛው ጥቁር ክላሽ ነው። ጥቁር ክላሹን ሲያዩ መከላከያዎች እየተቆጡ ነው፣ ስጡና አንጡ እያሉ ነው። ማርኮ የወሰደው ማን ነው? ፋኖ። ከማን? ከጁንታው ላይ። ጁንታው ከማን ወሰደው? ከመከላከያ ላይ። ዛሬ እንደ ጠላት የሚያዩን እንደመላሾቻቸው ወንድሞቻቸው ነው። ይህን ወጣት እንዴት ብሎ ወደ አንድ ይምጣ? እንዴት ብሎ ይደራጅ? እንዴት ብሎ የአማራ መዋቅር ስር ይግባ? ወቃሽና ከሻሽ ባለበት ካቢኔ ውስጥ ፋኖ ወደ አንድ ነገር አይመጣም። በበርበሬ ዛላውስ የብሬን ጥይት ወጥፈው ወደ ትግራይ ሲያሽሹ ተያዙ። 800 ሺህ ብር ለትግራይ ሲሰጡ ተያዙ። እርምጃ አልተወሰደም። ለምን? ሴራው ሌላ ነው። አማራን ወደ ታች ማውረድ አንገቱን እንዲደፋ የሚያረገው የተረኛው ሐሳብ በአማራ ክልል ሰዎች እየተፈጸመ ነው ያለው። ስለዚህ በየቦታው ይሰልጥን፣ ሰልጥኖ ይቀመጥ። መዋቅሩን ለመስራት ግን ብዙ አካል ሊያግዙና ሊደግፉን ይገባቸዋል። በጣም አንድ ነገር ያሳዝነኛል። የጸጥታ ችግሮች ባሉባቸው ቦታዎች ሁሉ የጸጥታው ሰራተኞች አባል ናቸው፣ ለዛ ለችግሩ አባል ናቸው። ለምሳሌ አንድ ማሳያ ልንገርህ። የትግራይ ከፍተኛ ባለስልጣን ልጆችና የአባል ሀብት ልጆች ከራያ ቆቦ 500 እና 400 ሺህ ብር እየተከፈለ ባንዴ ወደ አዲስ አበባ ይገባሉ። መታወቂያ ተሰርቶላቸው ይሄ እየተፈጸመ ነው። ይሄንን ያደረገ ቢዝነስ ውስጥ የገባ የጸጥታ ተቋም በፋኖ መካከል ጥልን አይዘራም ብለን አናምንም። ጥይት ወደ ክላሽ ወደ ትግራይ ስንልክ ማን እንዲሞትበት ነው? የአማራ ህዝብ እንዲሞትበት ነው። ከዚህ በላይ ጠላት አለን?
ይሄንን የክልሉ መንግስት ያውቃል በደንብ፣ ጸጥታው ያውቃል በደንብ፣ መረጃና ክትትል ክፍሉ ያውቃል በደንብ። ለምን አይነካም? ይሄ ፋኖ የሚለው ይሄ አውሊያ ይሄ ዛራም ሰዎች ታውቃለህ፣ ፋኖ መንግስትን እያስጎራው ነው ያለው። ትልቁ ችግር እሱ ነው እንጂ ፋኖ እርስ በርሱ አይጋጭም። ምክንያቱም በተለይ ራያ ውስጥ አይጋጭም። አሁን ወደ አንድ እየመጣን ነው። ሽማግሌዎቻችን የሃይማኖት አባቶቻችን ይዘን ባለጌውን እየመከርን ያልተመከረ ቢኖረንም ጥፍራም ቢኖረንም የአማራ ሰብእና የሌለው ቢኖርም ነገር ግን እዛም ሆኖ እየታገልናቸው ነው። ተሳስተሃል ተመለስ፣ ጠላት አለብን፣ አማራን አይጎዳም። የትግሬ ጠላት ሆነ የኦሮሞ ጠላት አማራ ነው ተብሎ በሚዘመርባት አገር ውስጥ አማራ ላይ አፈሙዝ ያዞረው አሁን እሱን እየሰራ ነው። የሚቀረን ትንሽ ነገር ነው። ድጋፉ ግን አለ እንደው ድጋፍ አሁን ማህበረሰቡ ድጋፉ አለ። አሁን ጦርነቱ ተጠናቋን በሚል ድጋፍ የለም የሚል ነገር አሁን አንድ ነገር ልንገርህ። ይሄ የምታየው ወጣት ይሄ የምታያቸው ወንድሞቻችን ጓደኞቻችን የየራሳቸው ሰራዊት አላቸው። መንግስትም ከአሜሪካ ሀገርም ከአረብ ሀገርም የሚመጣ እርዳታ አግኝቶ አያውቅም። ፍየል ሽጦ ነው የሚዋጋው። በእኔ ክፍል ውስጥ የኔ ያለውን ብነግርህ አንድ መሳሪያና አንድ ተሽከርካሪ ጠይቀን ከልክለውናል። ግለሰቦች ናቸው 2 ክላሽ የገዙልን። ሌላውን ማርከን ነው የታጠቀው። ይሄ ተመሳሳይ የምታያቸው ልጆች ማርከው ነው የታጠቁት። ፍየል ሽጠው ነው ጥይት የሚገዙት፣ ተተኳሽ ጥይት። መሳሪያውንም ከብት ሽጠው ነው የሚገዙት። እንደ እርዳታ አይደለም። አሁን ይሄን ወንድማችንን ተመልከተው። ጀግና 16 ሰው የገደለ ጎበዝ ነው። 17 ጁንታ ገሏል። ሆድ ውስጥ ጥይት አለ ተመትቶ። ይሄን ሰው ወስደህ ማሳከም ነውር አይደለም። ይሄንን ያክል ዋጋ የከፈሉ ሰዎች አሉ። ውጭ ያለው ማህበረሰብ ጦርነቱ ያበቃ ይመስለዋል። ጦርነቱ ገና አሁን ነው የተጀመረው። የአማራ ጦርነት ገና አሁን ነው የተጀመረው። በሰሜን ያለው አካል እያለ ያለው አለ። አሁን በቅርብ ገብተን ነበር፣ የቆረጣ ውጊያ ገብተን 16 ሰው ይዘን ወጥተናል። 16ቱም የሚነግሩን አማራን ሳናጠፋ ወደ ቤታቸው አትመለሱም ነው። ኢትዮጵያ ሰላም ሳትሆን አማራ ሰላም ሳይሆን ሰላም ሆኗን ፋኖ ይነሳ የሚለው አካል ሌላው ተረኛው ዱላ ሊያሳርፍብን የሚፈልገው ሌላው ተረኛው አካል ነው። በአብዛኛው ጊዜ ነገ ቢነሱስ ብሎ የሚሰጋው አካል ነው። ይሄ አካል ደግሞ እስከ ደማችን ጠብታ ድረስ የራያ መሬትና ወልቃይት እስካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም። ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም አንሆንም አንተኛ። ስለዚህ ይሄ ፋኖ አቋም ነው፣ የአማራ ህዝብ አቋም ነው። ይሄ ተለጣፊውን አደርባዩን ካድሬ እርሳው። የአማራ ህዝብ የራያ ጉዳይ ያይኑ ብሌን ነች፣ ወልቃይት ያይኑ ብሌን ነች። እንደው ከነዚህ ሁሉ ውስጥ እንደው ከምንጨቃጨቅ ችግር ውስጥ ከምንገባ እንደው ሰላምን ለማምጣት ሲባል እነዚህን አካባቢዎች አስረክበን ለምን ሰላም አናገኝም የሚል ውስጥ ለውስጥ የሚሰራ ነገርም አለ፣ እየሰማንም ነው። እውነት ይሄን የአማራ ህዝብ የሚቀበለው ይመስላል። ትግሬ ማንነት የተነካ ብሎ ነው የመጣው። ሌላውም አካል ተረኛውም ቢሆን የአማራ ማንነት መቀማት ነው የመጣው። የአንድ ማህበረሰብ ማንነቱን ከቀማኸው ማህበረሰብነቱ ይፈርሳል። አማራን ወደ ማይኖሪቲ ማውረድ የሚደረገው ትግል ለፖለቲከኞቹ ሊያገለግላቸው ይችላል። አንዱ ስልጣን ላይ ተነስተው ሊወድቁ ይችላሉ። ለአማራ ህዝብ ግን ህልውናው ኢትዮጵያ ሰላም እንድትሆን የራያና የወልቃይት ጉዳይ ካልተመለሰ ኢትዮጵያ እንደ ሶሪያ ሆና ትፈርስ። አማራ መቃብር ላይ ከአማራ ደም ላይ የአማራ ህዝብ ላይ ያልቆመች ኢትዮጵያ፣ አማራን ያላቀፈች ኢትዮጵያ ትፍረስ። ምክንያቱም ማንነታችን እንዲነካ አንፈቅድም፣ ክብራችን እንዲነካ አንፈልግም። የማንንም ክብር አንነካ። አማራ ትልቅ ህዝብ ነው። በአማራ ውስጥ ያሉ ኦሮሞዎች ክብራቸው ተጠብቆ ልዩ ዞን ተብለው የራሳቸው አስተዳዳሪ ተሹሞ እየኖሩ ነው። በአማራ ውስጥ የሚኖሩ አገዎች እንደዚሁ፣ በአማራ ውስጥ የሚኖሩ ትግሬዎች እንደዚሁ፣ በአማራ የሚኖር አፋር አለ። ብርጎራ ድረስ እኮ የአማራ ግዛት ነው፣ አርጎባም ሳይቀር። እነዚህ ህዝቦች ተከብረው ይኖራሉ። አንድ አማራ ግን በኦሮሚያ ውስጥ ቀና ብሎ አይሄድም። መንግስት ነኝ ካለ የአንድ አማራን ህልውና ኦሮሚያ ውስጥ ማስከበር ያቅተዋል? መንግስት ነው። ይሄ መንግስት አስተሳሰብ ነው፣ የመንግስት አሰራር ነው። ምናልባት አማራና ኢትዮጵያን አያጋጭም ይሄ ነገር? ኢትዮጵያዊነትና አማራን አያጋጭም ይሄ አስተሳሰብ? ይኸውልህ ኢትዮጵያ ማለት የብዙ አበባዎች ወይም በምድር ላይ ያሉ አበባ ጌጦቿ ናቸው። በኢትዮጵያ ውስጥ ደግሞ ብሔረሰቦቹ ጌጦቿ ናቸው። ከነዚህ ውስጥ አንዱ አማራ ነው። የአማራ ግዛቱ የት ነው ብለን በታሪክ እንዳንነጋገር ብአዴን የሚባለው ሰንካላ ድርጅት በህወሓት የተቀጠቀጠው ያሽከሮች ስብስብ አማራነትን ጨፍልቆ አመጣብን። የአማራ ሀገሩ የት ነው? የኦሮሚያ ሀገር እኮ ነገሌ ቦረና ነው። በታሪክ እንነጋገር ካለ ከነገሌ ቦረና ውጭ በሞጋሳ ስርዓት ሁሉንም ኦሮሞ የማረግ ባህል ስላለው ሄደ እንጂ የት ነው ሀገሩ? እና መለስ ዜናዊ ለክቶ በሰጠን ሀገር እንኖራለን? አንኖርም። ነገር ግን ኢትዮጵያ ትበቃናለች። ኦሮሞ መጥቶ ራያ ውስጥ ወይም ወሎ ውስጥ ወይም ጎጃም ውስጥ ወይ ጎንደር ውስጥ ቢኖር አይከፋንም። ወላይታው መጥቶ ቢኖር አይከፋንም። ሶማሌው መጥቶ ቢኖር አይከፋንም።
አቅፈን ያዝናቸው። እኛ ላይ ደማቸው የሚቀላው ጅብና ጅሎች አሉ። ስለዚህ በእነሱ መንገድ አንሄድም። ኢትዮጵያ ሰላም እንድትሆን ከፈለግን የሁላችንም እኩልነት መረጋገጥ አለባት። ትበቃናለች፣ ሀብቷ በቂ ነው። አልጠግባይ በዓለም ላይ የማይድኑ ሁለት በሽታዎች አሉ። የበታችነት ስሜትና ረሃብተኛነት መንፈስ ናቸው። ረሃብተኛ መንፈስ ያው በ27 ዓመት ውስጥ ያየነው የትግራይ ህዝብ ስኳሩንም፣ በርበሬውንም፣ መኪናውንም፣ አልጋውንም ሁሉንም ሲጭኑት ኖሩ፣ ግን አልበሉትም። አሁንም ሚኒሊክ ከ120 ዓመት በፊት ሰድቦኛል የሚል የጅል ፖለቲካ አለ። ይሄን የሚያራምደው አካል አሁንም አማራ ላይ ነው ቀልቷል። ስለዚህ ኢትዮጵያ እንደ ኢትዮጵያ እንድትቀጥል መከባበር አለበት። የአማራ ህልውና መከበር አለበት። የራያ ህልውና መከበር አለበት። የአማራ የራያ ማንነት፣ የወልቃይት ማንነት ካልተጠበቀ ኢትዮጵያ ሰላም ትሆናለች ብሎ እንዳያስብ ሰው ሞኞች ናቸው። አንድ ሰው ልሙት ብሎ ከወሰነ የሚያግደው የለም። አማራ በህዝቡ በታሪኩ ውስጥ የትኛውንም ብሔር ገፍቶ አያውቅም። እንኳን ኢትዮጵያዊ የሆነውን ጣሊያንን አልምዶ አስቀርቷል። እንግሊዝን አልምዶ አስቀርቷል። ቱርክን፣ ሱዳንን፣ ግብጾችን አባቶቻችን አስተምረዋቸዋል። ይሄን ህዝብ ታሪክ ለመቀማት የሚደረገው ሩጫ ዋጋ ያስከፍላቸዋል። ዛሬ ከህወሓት ካልተማሩ ሌሎቹ ነገ ከዚህ የከፋ ነገር ይገጥማቸዋል። እንዲጠነቀቁ አሳስባለሁ። ኢትዮጵያ ሰፊ ሀገር ናት፣ ለምለም ናት፣ ማርና ወተት የሚዘንብባት ናት፣ የተስፋዋ ምድር ናት። በእስልምና ውስጥ ብትሄድ ነብዩ መሐመድ ወደዛች ሀገር ሂዱ ልጆቻቸውን። በመጽሐፍ ቅዱስ ውስጥ ስትመጣ ለመብርሃን አስራት የሰጠች ሀገር ናት። ወሎ ውስጥ ያልተሳካላቸው እስልምና ክርስቲያንን ማጋጨት ነው። አሁን ይኸው እነዚህ ወንድሞቻቸው እስልምና እምነት ተከታይ ናቸው። ስንሞት አብረን የሞት ነው፣ አንድ ጉድጓድ ነው የገባ ነው። እኛን ለመለየት እንደማይቻል ሁሉ ኢትዮጵያውያን መበተን እንደማይቻል ተረኞቹ ይረዳቸው ደስ ይለኛል። ሰው እንዲሆኑ ይህ ህዝብ ሰብእና የሞላ ስልጣኑ የማይከሰስ ሰብእናው የማይወቀስ ህዝብ ነው። ትልቅ ህዝብ ነው። ይህን ትልቅ ህዝብ ልናከብረው ይገባል። ፍላጎቱ ልንጠይቀው ይገባል። የሰው ስጡኝ ካለ መቆም አለበት። የራሱን ግን ልትቀማው አይገባህም። አገር በመልካም ቃል፣ በሽንገላ ቃል፣ በልጆች ሐሳብ አትቆምም። ምራቅ የወጡ ሰዎቻችን ወደፊት መምጣት አለባቸው። እነዚህን ሰዎች ፈልገን ማግኘት አለብን። እንደ ኢትዮጵያ እንድንሆን ኢትዮጵያዊ የምንባለው ሁላችን ስንሰባሰብ ነው። ስለዚህ ይሄንን እያጣን ያለ ነው። መንግስት ቆም ብሎ ማሰብ አለበት። የአማራ ክልል አሁን እያየሁት ያለ አደገኛ ነገር አለ። እንኳን ፋኖን የአማራ ልዩ ኃይልን እየበተነ ያለበት መንገድ በጣም አደገኛ አካሄድ ነው። ለምሳሌ ጀነራል ተፈራ የልዩ ኃይሉ አዛዥ ናቸው። ኮሚሽነር ቢሰጥ እንደዛው ናቸው። ኮሚሽነር መኮንን እንደዛ ናቸው። ጠንካራ የውጊያ ልምድ ያላቸው ሰዎቻችን የምንበትንበት መንገድ ምንድን ነው? ልዩ ኃይሉን መበተን፣ ማፍረስ፣ አንገቱ እንዲያቀረቅር ማድረግ ነው። ይሄ አደጋ ነው። የአማራ ሰዎች ለዘራቸው፣ ለቤተሰቦቻቸው፣ ለእናት ለአባታቸው፣ ለአያት ለቅድመ አያቶቻቸው ያስቀመጧላትን አገር ልጆቻቸው እንዳያፈርሱ እንዲጠነቀቁ ፈልጋለሁ። ኦሮሚያ ውስጥ አንድ አማራ ተገደለ ብሎ የሚጮህ ባለስልጣን ሰምተን አናውቅም። አማራ ውስጥ የራሳችን ሰው እየተገደለ ነው። ኦሮሚያ ውስጥ እየተገደለ ነው። ሰው ከሆኑ ይሄን ነው ማቆም ያለባቸው። ሰው አይሞት ማለት ሰዋዊ ባህሪ ነው። ስለዚህ ኦሮሚያ ውስጥ የሚሞተው ሰው እንዳይሞት በቃ አብረን እንኑር ይበቃናል ማለት ይጠበቅባቸዋል። እንደ መንፈቅ ልጅ እየቀረሹ የሚኖሩ የፖለቲካ መሪዎች በእነሱ ሐሳብ በሴራ ፖለቲካ ኢትዮጵያ አትኖር። ምክንያቱም የሃይማኖት ሀገር ናት። ምክንያቱም የታሪክ ሀገር ናት። ምክንያቱም የጀግኖች ሀገር ናት። ኢትዮጵያ የምትጠፋው ጀግኖቿ ሲጠፉ፣ እምነቶቿ ሲጓደሉ፣ ቀማኛ ሰዎች መሪ ሲሆኑ ነው። ስለዚህ ኢትዮጵያ አትፈርስም። ማን በአጥንትና በደም ላይ የተመሰረተች ሀገር የማንም ለሃጫማ አያፈርሳትም። እስከ ደማችን ጠብታ ድረስ እንፋለማለን። ይሄ ሚሊተሪ የሚወልቀው ኢትዮጵያ ሰላም እስከምትሆን ድረስ አብሮን ይቆማል። እነዚህ ጀግኖች ያያቸው በረሃ ነው የኖሩት። ድንጋይ ተንተርሰው ሳር ላይ ነው ተኝተው የኖሩት። ወደ ትግራይ መሬት አልገቡም። መሬታችንን መንግስት መከላከያውን ያውጣ ከፈለገ በ3 በ4 ቀን ውስጥ ነፃ እናወጣለን። እንተዋወቃለን እኛና እነሱ። ስለዚህ ከሴራው ፖለቲካ ወጥቶ መንገዳችንን ይልቀቅ፣ እንገባለን። ትግሬ ለማጥፋት አልመጣንም። ህግ ለማስከበር ነው የቆምነው። ትግሬ ማጥፋት ብንፈልግ ተሰደው ራበን ብለው መጥተዋል። እኛ ጋር ነው የቆሙት። ካምፕ ሰርተን እንዲመገቡ ፈቅደንላቸዋል። ሰዎች ነን። ሰው ስትሆን ደግሞ ሁሉን ታቅፋለህ። አማራን እኛ አባቶቻችን ልጆች ነንና አቃፊ ነን። በዛ መልክ እንድንሄድ ካልሆነ ጥሩ አይደለም።